በእኔ ተስፋ እንዳቆርጥ ብለሽኝ ነበር። እኔ ግን ተስፋ አልቆረጥኩም። አንቺ ግን ተስፋ ቆርጠሽብኛል። ይኸው ትተሽኛል። ብሌን አፈቅርሻለሁ። ይህን ነገር በቃ እዚህ ላይ እንቋጨው። እንግዲያውስ እንወዳደድ። ብሌን አንተን ከወደደች እኔ ራሴ ነኝ ቀለበት ማስርላችሁ። ከዛ በኋላ ከህይወታችሁ እወጣለሁ። እሺ ተስማምቻለሁ። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሜ ፍቅረኛሞች ከሆነን ሁለተኛ ላተመለስ ከህይወታችን ትወጣለህ። ተስማምቻለሁ። እሺ በቃ አሁን ሂድልኝ። ዳግም አፍህ እኮ መጠጥ ይላል። ጠጥታል እንዴ? ይሄ ሞኝ የት አባቱ ተበላ። ሰው ስሜታዊ ሲሆን እንደዚህ ምን እንደሚያደርግ አያውቅም። መልስልኝ እንጂ ጠጥታል ወይ? ለምን? በእኔ ምክንያት እኔና ሳሚ አብረን ቆመን ስላየህ ነው። ዳግም ይሄ ነገር ከቁጥጥር ውጭ እየሆነብን ነው። ሙሉ ለሙሉ ተቆጣጥሯል። ማመዛዘን እራሱ እያቃተ ነው። ቆይ ምን እየሆንክ ነው? አዎ ማሰብ አቁሜያለሁ። እያበርኩኝ ነው። አንቺ ጋጠው ደግሞ በጣም ነው ማብደው ከዚህ በላይ። ቆይ ነገር እንዴት ጠፋሻል? ያለ አንቺ ጤናማ መሆን አልችልም። ምክንያቱም ስለምወድሽ ነው የምቀነው። ቆይ ለምን ይሄ አይገባሽም አይደል? ስለምትወደኝ አይደለም የምቀነው፣ ስለምታምነኝ። ለእኔ ያለህ እምነት እኮ ጠፍቷል። ለዛ ነው እንደዚህ የምትሆነው። ብሌን በፈጠረሽ ለምን ስሜት አይገባሽም? በባዶ ሜዳ አይደለም እኮ የቀነው ያለሁት። በባዶ ሜዳ አይደለም የቀናሁት ስትል ምን ለማለት ፈልገህ ነው? ምን ስንሆን አይተናል? ሌላ ስህተት። በርታ አንበሳ። በየጊዜው ነጥብ እየጣልክልኝ ነው። እኔ ደግሞ ይህንን እንዴት እንደምጠቀምበት ታያለህ። ንገረኝ እንጂ ዳግም፣ ከማን ጋር ምን ሳደርግ አይተኸኛል? ብሌን እኔ እንደሱ ለማለት ፈልጌ አይደለም። ዳግም እኔ ለአንተ ባለጌ ሴት ነኝ? ከማንም ጋር መሆን ርካሽ ሴት አድርገህ ነው የምታስበኝ? ኖ እኔ እንደዛ ለማለት ፈልጌ አይደለም። ጨዋ እናት ነው ያሳደገችኝ። ክብሬን ደግሞ በደንብ ነው የማውቀው። እሺ ብሌን ንግግሬን በተሳሳተ መንገድ ነው የተረዳሽው። ክብሯን ከማታውቅ ሴት ጋር ምን ታደርጋለህ? ይህን ያክል ካማረርኩ ደግሞ ለምን አታወኝም? በቃ ተወኝ። እኔ በአንተ ምክንያት መሰቃየት ሰልችቶኛል። በግድ ማድረግ የማልፈልገውን ነገር ሁሉ እንዳደርግ እየገፋፋኝ ነው። አድርጊ እስኪ የኔ ፍቅር፣ ከሱ የተሻለ አፍቃሪ ይሆንልሻለሁ። አንድ የመጨረሻ ነገር ልንገርህ፣ የኔና ያንተ ነገር አብቅቷል። አንተ ደግሞ የባሰ እንዳይነሳ አድርገህ እየቀበርከው ነው። እኔ ስሜታ አድርገህ የምትቀይረው ነገር የለም። ከቻልክ ራስን ለውጥ። እሱ ነው ዋጋ ያለው። ወይኔ ሳሚ ከመጣ ቆየክ እንዴ? አዎ ትንሽ ቆየ። እና ከቆየ ብርድ ላይ ምን ታደርጋለህ? ለቁስልም ቁጥሩ አይደለም። አጠራኝም ነበር። አይ ብሌን፣ ልረብሻችሁ አልፈለኩም ነበር። ትንሽ ስላመመኝ ነው እንጂ ወደ ውስጥ ገብቼ እናንተ ብትነጋገሩና ችግራችሁን ብፈቱ ደስ ይለኝ ነበር። እዩቴንን አስመሳይ አውቆ እኮ ነው። ወይኔ ዳግም፣ እንዳንተ አይነት ደደብ ከኔ የተሻለ ሆኖ ይታይ። ወይኔ ሳሚ፣ ከዚህ በኋላ እንደዚህ እንዳትናገር። በዚህ ሰዓት እኮ ከአንተ ጤና በላይ አሳሳቢ ነገር የለም። ብሌን፣ በእኔ ምክንያት እንደምትጨቃጨቁ አውቃለሁ፣ ግን ሁለታችሁም ከስሜታዊነት ወጥታችሁ በስርዓት ብትናገሩ ደስ ይለኛል። ዳግም እኮ እውነት አለው። ስለሚወድሽ ነው እንደዚህ የሚሆነው። ቅድምም ያደረገው ነገር በጣም ተገቢ ነው። ማንም አፍቃሪ የሚያደርገውን ነገር ነው ያደረገው። ሳሚ፣ ዳግም ምን አድርጎ ነው? አይ ምንም፣ እንደዚሁ ዝም ብሎ ነገር ነው። ንገረኝ ሳሚ፣ ዳግም ምንድን ነው ያደረገው? ብሌን፣ እኔ በመካከላችሁ መግባት አልፈልግም። በእኔ ምክንያትም እንድትጣሉ አልፈልግም።
ነገርኩ ሳሚ፣ የተፈጠረውን አንድም ሳታስቀር ንገረኝ። አንተ እባብ መርዝም ተፋብኝ። በአሁኑ በሚገባ በልጠኛል፣ ግን ድሉ የኔ ነው። ታያለ ብሌን ዞራ ዞራ የኔ ብቻ ነው የምትሆነው። ይኸውልሽ ብሌን፣ በእኔ ምክንያት ተናዶ ሲገባ በጣም ነበር ያዘንኩት። እውነቱን ለመናገር ለዋሽ አልፈልግም። ለማንም ብዬ ፍቅሬን አልደብቅም። ዛሬም ነገም ሁሌም እወድሻለሁ። ግን አንቺ ከኔ ይልቅ ከዳግም ጋር ስትሆኚ ደስተኛ እንደምትሆኚ አውቃለሁ። ለዛ ስል ቢከፋኝም አብራችን እንድትሆኑ ነው የምፈልገው። እሺ ታዲያ ምን ተፈጠረ? አንቺ ከገባሽ በኋላ ዳግም ላናገረው ሄድኩኝ እና ያለበት ስሜት ስለገባኝ በጠረጠርካት ቁጥር ይበልጥ እየገፋት ነው አልኩት። እሱ ግን ተናዶ ስለነበር በጣም ጮህብኝ፣ ሰደበኝ። በሩንም ፊት ለፊቴ ላይ ዘጋው። አስመሳይና መጥፎ ሰው እንደሆንኩም ደጋግሞ ነገረኝ። ስለ እኔ ምን እንደሚያስብ አውቃለሁ። ለእሱ አሁን ያ መጥፎ ሳሚ ነኝ። ለነገሩ የፈለገው ማሰብ ይችላል። ይበለኝ፣ የራሴ ጥፋት ነው። እኔም እንደሱ ካላሰብኩ እያየኋት ከእጄ ፈልቅቆ ይወስዳታል። እንደሱ መሆን አለብኝ። እንደዛ መሆኑ አልፈርድበትም። እኔ ከዚህ በላይ አድርጌዋለሁ፣ ደብድቤዋለሁ። ስለዚህ ምንም ነገር ቢለኝ አይገርመኝም። እና አሁን ሁለታችሁ ስሜታዊ መሆናችሁን አቁማችሁ በስርዓት ተነጋገሩ። የሚወዱትን ሰው ማግኘት ሁሉም ሰው አይታደልም። እንደ ቀላል አትዩት። እንደዚህ መሆን አልፈልግም ነበር፣ ግን አስገድድከኝ። ስለዚህ ገና ታያለህ። ያ ስሜታዊነትህን በደንብ ነው የምጠቀምበት። ዳግም አድርገኸዋል? እውነቱን ንገረኝ፣ አድርገኸዋል ወይ? ከአንተ መስማት ፈልጌ ነው እንጂ ሳሚ እንደማይወሽ አውቃለሁ። ለምን በመሀላችን ሰው እንዲገባ ትፈቅዳለህ? አየህ፣ ያንተ ማንነት እዚህ ጋር ነው። ሁሌም ጥፋቶቹን እኔና ሳሚ ላይ መደፍደፍ ብቻ ነው የምትፈልገው። በተንኮል እኔን ማጥመድ ቢፈልግ ኖሮ ብዙ ነገር ማድረግ ይችል ነበር። እሱ ግን ወደ አንተ እንድመለስና በሰላም እንድንነጋገር ነው ሁሌም የሚመክረኝ። አንተ ግን ይሄንን ሰው ደደብ ትላለህ። ታውቃለህ፣ ደደቡ አንተ ነህ። ደደብ ብሌን፣ እሱ እኮ እያስመሰለ ነው። አውቆ እንድንጣላ ነው ይህን ነገር የሚያደርገው። ለምን አትረጅም? በቃ አትቀየርም ማለት ነው? ይሄ ነው ባህሪ? ተመችቷል፣ ቀጥልበት፣ በርታ። እሺ ሳሚ። ወየ ብሌን፣ እወድሻለሁ ነበር ያልከኝ? አዎ፣ ከማንም በላይ እወድሻለሁ። ከኔ ጋር ሆንሽም አልሆንሽም ብቻዬን ሆኜም እወድሻለሁ። እሱን ነገር በደንብ እያሰብኩበት ነው። እሺ